አንተ የተሰፈር ልጅ ነህ? እዛ እኔ እውነት ለመናገር ድሬዳዋ አልተወለድኩም። የተወለድኩት ከድሬዳዋ 110 120 ኪሎ ሜትር ይመስለኛል እምርቀው። የት አካባቢ ማለት ነው? ቁልቢ ገብርኤል አካባቢ ወደዛ ደደር ይባላል። ከደደር የ5 ኪሎ ወይም 10 ኪሎ ሜትር ርቀት ካለበት ቦታ ከገጠር ፋሚሊ ነው የተወለድኩት። ደደር ደጋማ ነው። ድሬዳዋ እንትን ነው። ከዛ ከጊዜ በኋላ ነው ቤተሰቦቼ ወደ ድሬዳዋ ሙቭ ያደረጉት። ኦኬ ሙቭ ሲያደርጉ እንግዲህ መጀመሪያ ለጋሬ ነው ሙቭ ያደረጉት። እናቴ አሁን ለጋሬ ነው ያለችው። አሁንም አሁንም ለጋሬ ነው ያለችው። ግን እህቶቼና ወንድሞቼ ሳቢያን ነው ያሉት። እንደዛ ነው እንግዲህ ድሬዳዋ የፍቅር ሀገር ስለሆነች ድሮም ባንወለድበትም እንመጣለን። አባታችን ልብስ ገዛልን ያመጣናል። በተለይ እኔ ነኝ ከአባቴ ጋር የሚሄደው፣ አላህ ጀነት ይስጠው። ሁሌ እንመጣለን ድሬዳዋ። እንደኛ ከተማ ናት። እንመጣለን፣ ከዛ እንገዛለን፣ እንሄዳለን። አውቃለሁኝ ማለት ነው ሰፈሮቹን። እንዳውም ለሀላዋ ብለን እንመጣለን። ጣፋጭ ነገር ብዙ አለ። የገጠር ሰው ደግሞ ጣፋጭ ነገር ለኛ አዲስ ነው አለ። እኛ ጋር የተፈጥሮ ነው ያለው። እኛ ጋር ሸንኮራ፣ ግሽጣ፣ ሙዝ የመሳሰሉ ነገሮች፣ ዘይቱን። ግን ወደ ድሬዳዋ ስንመጣ ሙሸበቅ፣ ጃጁር፣ ሀላዋ እነዚህ ነገሮች አሉና ስንመጣ ይህንንም በልተን ምናምን ብለን ወደ ሀገራችን እንመለስ ነበረ በልጅነታችን። ልጅ እያለ ትምህርት ላይ ጎበዝ ተማሪ ነበርክ ካልተሳሳትኩኝ አይደል? አዎ። ምን ነበረ የልጅነት ህልም? ምን ነበረ መሆን የምትፈልገው? ሙዚቀኛ አሁናለሁ ብለህ አስበህ ነበረ? አላሰብኩም። እኔ ሳይንቲስት መሆን ነው የምፈልገውና እንዳውም የስምንተኛ ክፍል ተማሪ ሁኜ ባትሪ ድንጋይ ሁሉ ሰርቻለሁ። እስከ ወረዳ ድረስ ተሸልሜ ያለሁኝ። ብዙ ነገር መስራት እቅድ አለኝ። ብዙ ነገር ነው የምሰራው። ብዙ ነገር ነው የምመምረው። የደርግን ቴሌግራም ሁሉ ጠለፍኩኝ በመስራት። አዎ እንትን እያደረኩኝ ብዙ ነገር ነው የምሰራው። ስምንተኛ ክፍል ሆነ? አዎ ብዙ ነገር ነው የምሰራውና ሃይስኩል ስንገባም እንደዛ እቅዴ እንደዚህ አልነበረም። አንድ ቀን ከሀገሬ ወጥቼ እንደዚህ ሂጄ ይሄ ሁሉ ያጋጥመናል ብለን አልገጠሙም። የዘጠናዎቹ ሙዚቃ ተብለው ከሚጠቀሱ ሙዚቃዎች መካከል እንግዲህ አንደኛው ያንተ ሙዚቃዎች ናቸውና ሁሌ ማወቅ የምፈልገው ናናዌ ምን ማለት ነው? ዞሬ ማለት ነው። ዞሬ። አዎ በትግረኛ ደግሞ ናዕናዌ ማለት ጣፋጭ ማለት ነው። ይሄ ደግሞ ዞሬ ያጣኋትን ልጅ ከጎረቤት ያገኘኋት፣ እሷን ፍለጋ ሩጡ እዛ ያገኘው ማለት ነው። ደስ ይላል። እንግዲህ ቅድም እንዳልኩ የዘጠናዎቹ ትውልድ ትዝታ ነህ። አንተስ በዘጠናዎቹ ጊዜ እስቲ ምን ነበረ ትዝታ? ምንድነው የምታጫውተን ነገር ካለ? በዘጠናዎቹ ጊዜ ህይወት ነበር። እኛም ያው የስራ ዓለምም የትምህርት ዓለምም ከትምህርት እንትን ብለሽ ወደ ስራ ዓለም የምትገቢበት ነው። ስራ ዓለም ስትገቢ ደግሞ ወደ ፍቅር ዓለም የምትገቢበት ነው። ያው እንደ ማንኛውም ሰው በተለያየ አይነት መንገድ ይሁን እንጂ ተመሳሳይ ነገር ውስጥ ነው የምናልፈው አይደለም። ቆንጆ ታይም ነው ያሳለፍኩት በዘጠናዎቹ። ያ ቀመር እንግዲህ አሁን ደግሞ ስለ ላይፍ ስታይልህ እናውራ። እንዴት ነው ላይፍ ስታይል? በጣም ጥሩ አቋም ላይ ነው ያለው። እንዴት ነው ላይፍ ስታይልህ? እንዴት ነው? እድሜ ስንት ነው? እድሜ እንኳን እኛ እድሜ የለንም። አይ እድሜን ስለማትመስል ነው እኔ ገጠር ውስጥ የተወለድነው። እድሜ እንግዲህ እንደምታውቂው እንግዲህ 50 ዓመት እዛ ላይ ከፈጀውኝ ስኖር ሀርቱ ጌስ ለማድረግ ቀላል ነው ለማለት ፈልጌ ነው። ከእድሜ የበለጠ ጥሩ ነገር ልንገርሽ። እሺ። እድሜም በጠቅላላ በአስፈላጊ ነገር ነው ያሳለፍኩት።
ብዙውን ጊዜ ሰዎች ሪግሬት የሚያደርጉት እድሜያቸውን እነሱ በሚፈልጉት ነገር ላይ ስላላዋሉ ስለ እድሜ ስነሳ ይደነግጣሉ። ይደብራቸዋል። አይቻለሁ እኔ ኤቭሪ ሲንግል ሚኒት እየተጠቀምኩበት ነው፣ እየተደሰትኩ እየሰራው ሌሎችንም እያስደሰትኩ እዚህ ድረስኩና በቃ ይመስገን ነው የምለው። በደንብ እድሜን ተጠቅመህበታል። አዎ ደስ ይላል በጣም። አዎ ላይፍ ስታይልስ አልነገርከኝም? ስለ ላይፍ ስታይል። ላይፍ ስታይሌ ሞደርን ገበሬ እንዴት ነው? በጊዜ ይተኛል፣ በጊዜ ጠዋት ይነሳል፣ አስፈላጊ ነገሮችን ከተፈጥሮ ጋር የተያያዘ ነገር ይበላል፣ አላስፈላጊ ነገሮችን ስለጣፈጡኝ ብቻ አልበላም። ከዛ ደግሞ እዛ እርሻ ውስጥ መሮጥ ራሱ ላይክ ጂም ነው። ላይፍ ስታይል የምንላቸው ነገሮች እንደዚህ ሶስቶቹ ናቸው። ምግብ፣ እረፍት፣ ስራ። ይሄ እኮ ነው። መኝታ እረፍት ውስጥ ነው የምጠቃለለው። እሱን በሰዓት ነው። ለማንኛውም ሰው ማታ ውጪ አላሳልፍም እኔ አለስ አንዳንድ ጊዜ እንትን ካልመጣ በስተቀር በዚህ ሰዓት እኔ ወደ ቤት ነው የማስበው። ተኛለሁ በጊዜ ሳለሁ። ከዛ ደግሞ ቅዳሜና እሁድ ልጆቼ ደግሞ ትንንሾች አሉ። ትልልቆቹ ያው ዩኒቨርሲቲ ነው ያሉት። ትንሾቹን እነሱን ጊዜ ካገኘሁኝ አጫውታቸዋለሁኝ። ከዛ ደግሞ እርሻዬ፣ ከዛ ደግሞ ሌሎችም ስራዎች አሉኝ። እነዛንም ስራዎች እሰራለሁ። በተለይ ከአሁን በኋላ እንግዲህ ከሲዲ ሪሊስ በኋላ ከቱር በኋላ ሲምፕሊ እኔና እርሻዬና ልጆቼ ብቻ ነው የምንሆነው ማለት ነው። ከዚህ በፊት እንደዛ ነው የኖርኩት። አይዶን ቅርም ላይ ነገር የለም። ጥሩ ነው። ራሴን እያስደሰትኩ ሌሎችንም እያስደሰትኩ እንግዲህ በድንገት እኔ ያስቀየምኳቸው ሰዎችም ቢሆን በዚህ አጋጣሚ ይቅርታ ይጠይቃለሁ እንጂ ከሰዎችም ጋር ይግባባለሁ። እንዳልኩሽ በጊዜ በቂ እንቅልፍ እንዳገኝ እተኛለሁ። የተወሰነ ጥሩ ነገሮች ናቹራል የሰጠን ፍሩት፣ ቬጂቴብል እንደዚህ አይነት ነገር ብዙ አዘወትራለሁ።